ሰላም የሚገርመኝን ነገር ላካፍላችሁና አንዳንዴ እንደዚህ የጎዳና ላይ ወንጌል ስርጭት ሰዎች ሲሰሩ ከዛ ሲዘምሩ እንደዚህ ሲጸልዩ ምናምን ጎዳና ላይ የሚያድሩ ልጆች ወይ ጎዳና ላይ የሚኖሩ ልጆች ይከቧቸውና አብሯቸው ይዘምራሉ። አንዳንዶቹ ይጸለይላቸዋል፣ ከአንዳንዶቹ ላይ አጋንንት ይወጣል፣ አንዳንዶቹ እዛው ጋር ጌታን ይቀበላሉ ምናምን እና ልክ እንደዛ በሚሆንበት ሰዓት ላይ ይሄንን የሚያዩ ሰዎች ይሄ ታክሲ ላይ ምናምን ተሰልፈው ወይ ያለፉ ምናምን የሚያዩ ሰዎች ምን ሲሉ ሰማቸዋለሁ፣ የጎዳና ልጆች እኮ ናቸው ምናምን ነገር ይላሉና ልክ ደህና ሰው አልተቀበለም አይነት ነገር ነው ነገሩ ማለት ነውና የጎዳና ልጆች እኮ ናቸው፣ ምን እነዚህ ሰካራሞች እኮ ናቸው ምናምን አይነት ንግግሮች ሰዎች ሲናገሩ ሰማለሁና ኢየሱስ እኮ የሞተው ለሁላችንም ነው። እና ጎዳና ላይ ተወጥቶ ወንጌል ስንመሰክርም ደግሞ የሚመሰከረው ለሁሉም ሰው እንዲድን ነው። ዛሬ እኛ ስለለበስን ወይ ለብሰናል ብለን ስላሰብን ወይ ከነሱ ድንገት የተሻለ ቦታ ላይ ስለተገኘን እግዚአብሔር ረድቶን የተሻለ ቦታ ላይ ስለተገኘን ያ ማለት እኮ እኛ የተሻለ ሰዎች ነን ማለት አይደለም። ያ ማለት ደግሞ የፈሰሰው ለኛ ብቻ ነው ማለት አይደለም። ያ ማለት እኛ ይገባናል ማለት አይደለም እኮ። ኢየሱስ ክርስቶስ የሞተው ስለ ሁላችንም ነው። እና ደግሞ በአንድ ሰው ነፍስ መዳን በሰማይ ታላቅ እልልታ ታላቅ ደስታ እንደሆነ ሲነግረን ጥሩ የለበሰ ጎዳና ላይ የሚኖር የሚሰክር እንደዚህ የሚል መስፈርት የለም። በአንድ ሰው በአንድ ነፍስ መዳን በሰማይ ትልቅ ደስታ ነው። በዛ ደግሞ እኛም ደስ ይለናል። ሰዎች ሲድኑ ጌታን ሲቀበሉ ማንም ቢሆን በጣም በደስታ ነው። እንደ ኪሳራ አይደለም የምንቆጥረው እናንተ እንደምታስቡት ወይ አንዳንድ ሰዎች እንደሚያስቡት እንደ ከሰረን አይደለም። አይ በቃ ይሁን የምንለው ነገር አይደለም። ጌታን የምናመሰግንበት ጉዳይ ነው። እንዴ ደሙ ለሁላችንም እኩል ነው የፈሰሰው። በእግዚአብሔር አይን ሁላችንም አንድ ነን። ማንም ጻድቅ የለም። ማናችንም ተገብቶን አይደለምና እባካችሁ በእውነት ማንም የሚገባው ኖሮ አይደለም። እግዚአብሔር ቸር ስለሆነ ነው። በቃ እንድንድን ስለወደደ ነውና እኛ ደስተኞች ነን። ይሄንን ልላችሁ ነው። በቃ እኛ አይቀልብንም። እናንተ እንደሚቀልባችሁ የጎዳና ልጅ እኮ ነው ምናምን እንደምትሉት እንደዛ አይሰማንም። ሰው ሲድን በጣም ነው ደስ የሚለን። እንደገና ደግሞ ካስታወሳችሁ ኢየሱስ ክርስቶስን ሲከተሉት የነበሩት ደቀ መዝሙሮቹ ሂዱ ወንጌልን ስበኩ እስከ ዓለም ድረስ የተባሉት እኮ ማንም ደህና ሰው አልነበሩም እኮ። አሳስጋሪ ነበሩ። ከዛ ቀራጭ ነበረ። ይሄ በቃ ዝቅተኛ የኑሮ ደረጃ አላቸው የሚባሉ ነበሩ። እና እባካችሁ በማስተዋል እንመላለስ። እግዚአብሔር ሰውን አይንቅም። እኛ እንደምናየው ይሄ ልብስን ምናምን አይደለም የሚያየው። እግዚአብሔር ልብን ነው የሚያየው። እና ደግሞ ሁላችንም በእግዚአብሔር መንግስት ውስጥ ሁላችንም እኩል ልጆች ነን ጌታን እስከተቀበልን ድረስ። እና ተባረኩ።